ሰላም ጤና ይስጥልኝ ውድ ጓደኞቼ ተመልሼ መጥቻለሁ። እንግዲህ ይኸው ቸኮሌት ኬክ እንደዚህ ሰርቼ ጨርሻለሁ ማለት ነው። ያው እንግዲህ ዱቄቱ ከሱቅ ቢመጣም ይኸውላችሁ በጣም ነው ትኩስ ስለሆነ እንደገና ደግሞ እነ መዳም ናት እዛ ከምሳ በኋላ የሚቆራርጡት ማለት ነው። እና ከተረፈ አሳያቸዋለሁ። ከላይ ትንሽ እንትን ስኳር ፓውደር ስኳር እንደዛ አደርጋለሁ ማለት ነው። አያችሁ በጣም የሚያምር ነው። አሁን ትኩስ ነው። ይሄ ትንሽ ቀዝቀዝ እስከሚል ድረስ ጠብቃለሁ። ፍሪጅ ውስጥ አስቀምጠዋል፣ ፍሬዘር ውስጥ ምሳ እስከሚበሉ ማለት ነው። በጣም ነው የሚያምረው። ላይክ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻ ድረስ ይውል እላችኋለሁ ውድ ቤተሰቦቼ። በጣም ትኩስ ስለሆነ ነው እንጂ አሳየው በጣም ሳህን ነው ጎድጓዳ ስለሆነ ነው። በጣም የሚያምር ኬክ ነው። ያው ከሱቅም ቢመጣ ዱቄቱም ያው ከራሴ ነው። ሰምታችኋል። እሺ ሰላም ጤና ይስጥልኝ ውድ ጓደኞቼ፣ የዓለም ዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍርፍ ይበልልኝ ውድ ጓደኞቼ። ዛሬ ኬክ ልሰራ ያዘጋጀኋቸውን ግብአቶች የተገዛ ኬክ ነው። ከሱቅ የመጣ ኬክ ነው። በነገራችን ላይ ቤት አይደለም ማለቴ ዱቄቱ ማለት ነው። እና እዚህ ጋር 3 እንቁላል አለች፣ ውሃና ዘይት ነው የተጠቀምኩት። እኔ ሁልጊዜ ኬክ ስሰራ በእነዚህ ነው። ቤት ኖርማል ዱቄትም ስሰራ የምጠቀመው ወተት፣ ዘይት፣ ስኳር በእነዚህ ነው። እና 1/3 ኩባያ ውሃ ማለት ነው። ውሃና ዘይት ይህች ማለት ነው 1/3 እንደምታዩት በዚች ነው የምጠቀመው። 3 እንቁላል ማለት ነው። አሁን ይኸው እዚህ ጋር 3 እንቁላል ውሃ ዘይት ጨምሬያለሁ ማለት ነው። ይሄን በደንብ ከመታው በኋላ ይኸው ዱቄቴ ይሄ ነው የኬክ ዱቄት ቸኮሌት ኬክ ነው ጓደኞቼ። ጓደኞቼ ይሁት እንደዚህ ይሄንን ከመታሁኝ በኋላ አሁን እንጨምራለሁ። ውሃ ግን ካነሰ መጨመር እንችላለን። አቀላቅዬ ላሳያችሁ። አሁን ይሄንን ቀስ እያልኩኝ ነው። በደንብ እንትና ማለት አይጠበቅብኝም፣ ምክንያቱም ይበላሻል። ሳዋህድ እንትኑ እዛ በመታሁት እንቁላሉን በመታሁት አልመታም። በዚህ ነው ቀስ እያደረኩ ማዋህደው ማለት ነው። እንላችሁ ይሄው እንደምታዩት አሁን ኑቴላ ነው የሚመስለው አይደል? አሁን ሳህን ስጋለኝ ሳህን የፈለጋችሁትን መጠቀም ትችላላችሁ። እኔ ግን ባለኝ ሳህን ነው የኬክ ሳህን የተጠቀምኩት። ይሄንን አሁን ከታች ብቻ ነው እኔ የማበስለው። ከታች ብቻ ለ35 ደቂቃ ወይም ለ40 ደቂቃ ከታች አበስልና ለ5 ወይም ለ10 ደቂቃ ደግሞ ከላይ አበስላለሁ ማለት ነው። ፎቅታት ከላይና ከታች እንትን ካልኩኝ ሀራራውን ከለኮስኩኝ ማለት ነው ኬኩ በደንብ አይበስልም። እና አሁን ኦቨን ውስጥ ጨምሬ ያሳያችኋለሁ። ይሄ ኦቨን ውስጥ ጨምሬ ያለው አሁን በስሎ ሲወጣ አሳያችኋለሁ ማለት ነው። ሰላም ውድ ጓደኞቼ፣ ዛሬ እንግዲህ ይኸውላችሁ እንደምታዩት ኬኬ እንደዛ አርጌ ሰርቼ ጨርሻለሁ ማለት ነው። ትኩስ ነው። ቆይ ላሳያችሁ እስኪ። አያችሁ ከፎች አሁን ይሄ በጣም ትኩስ ነው እና እኔ አይደለም መቆራረጠው፣ መዳም ናት የምትቆራርጠው። በኋላ ላይ ያሳያችኋለን በልተው ሲጨርሱ ማለት ነው።